135,000 ብር አካውንቴ ውስጥ ገባ በስተት ማለት ነው። ቪዲዮውን ልጋብዛችሁ። ከዚያ በኋላ ያለውን ነገርና ከዚህ በፊትም 1 ሚሊዮን ብር እንዴት እንደመለስኩኝ እነግራችኋለሁ ማለት ነው። ቪዲዮውን እዩልኝ። አፉ በሌክም በጣም ይቅርታ እሺ፣ በስተት ስለላኩ ነው ይብር እና የኔ 5,000 ብር ቆርጠህ ሌላውን በራሱ በተላከበት አካውንት ተመላሽ አድርግላቸው እሺ። ብሩ ገብቶልኛል። አካውንት ላኪልኝ። እሺ አካውንቱን የነሱን አካውንት አያመጣልኝም ማለት ነው። ብሩ ገብቶልኛል ግን ይጣልኝም ማለት ነው። ስማቸውን ብቻ ነው ከላይ የሚያመጣው ማለት ነው። ችግር የለውም አካውንት ላኪልኝ። እሺ እየጠየኩት ነው። እኔም ስለማላቀው እየጠየኩ ነው። እሺ እስኪ ከላከልኝ እልካለሁ። ጨርሳ አይደለም የምትልከው ግን 5,000 ብር የራሴ ነው። እኔ ነኝ የትኩት፣ ሌላው የራሳቸው ነው። ችግር የለውም በተመቸሽ ሰዓት ላኪልኝ እልክላቸዋለሁ። እሺ ትክክለኛ አካውንት ነው። አሁንም እንዳትሰሰቺ ትክክለኛ አካውንት መሆኑን አረጋግጠሽ ንገሪኝ። እንግዲህ ይሄ ነው ብሎ ይሰጥ። እኔም ጀስት ይሄን አካውንት ልከሽልኝ ከላኩ በኋላ ሌላ ጦስ እንዳይመጣብኝ ገባሽ? በስነ ስርዓት የተረጋገጠ አካውንት ይሄ የኔ አካውንት ነው ወይም ብሎ የሚል ሪከርድ ካለ ወደ እኔ ሼር አድርጊልኝ ገባሽ? ለምን ነገ ጧት የሆነ ችግር እንኳን ወይም ደግሞ ይሄ ብር ደግሞ ትክክለኛ አካውንቱ ካልሆነ እኔ ላይ ለመጥቶ የሚመጣው ጦሱና እንደዛ መባልን አልፈልግም። ስለዚህ በስነ ስርዓት የተረጋገጠ አካውንት መሆኑን አረጋግጠሽ ንገሪኝ ማለት ነው። አረ ችግር የለውም ምንም አይመጣም። ወላሂ በስተት ስለተላከ ነው። ይሄ ነው ብሎ ላከልኝ። የዛ ሀገር ቢላክልህ ወደዚህ መመለስ ስለማይቻል ወደዛ ወደ ኢትዮጵያ በዛ አስገባልኝ በይው አለኝ። ይሄው ብሩን ልኬ ጀስት መልሼላት ማለት ነው። ከዛ ይሄው ገብቷል። መግባቱን አረጋግጠሽ ንገሪኝ ጀስት እኔም ለመረጃ እንዲይዘው ማለት ነው። ተስተው 135,000 ብር ላኩላትና ወደ እኔ አካውንት ገባ እና በዚህ ምክንያት ብሩን ስመልስ ሲያይ አንድ ጓደኛዬ ተናዶ አንተ ለራስህ ችግረኛ አይደለ እንዴ ካለህበት ችግር ቶሎ ብላ አትወጣም እንዴ ምናምን ብሎ ሰደበ። እንዴ እኔንም ብቻ አይደለም የመለስኩት ከዚህ በፊትም እንደዚሁ 1 ሚሊዮን ብር አካውንቴ ውስጥ ገብቶ መልሻለሁኝ ስለው አያንተ አለ ለማያልፍልህ ነገር ወይም ደግሞ ሂደህ እንኳን የሆነ ነገር ማድረግ እንዳለብህ እንደዚህ ትሆናለህ እንዴ አለ። እና እኔ ጋር ማንኛውም ነገር አላህ የሰጠኝን ነገር ነው አመኝ የምቀበልበትና አላህ ያደረገልኝን ነገር ነው አመኝ የምቀበልበት። የኔ ሐቅ ያልሆነ ነገር አይደለም። መቼም ቢሆን ድህነትም ላይ ሊሆን ረሃብም ላይ ሊሆን አይቻልም ብዬ የማምን ሰው ነኝና